ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቱብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በዛሬው ዕለት በ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ ይጀምራሉ። ቀን 8 ሰዓት ተኩል ላይ ብሬንትፎርድ የአውሮፓ መድረክ ለማግኘት ከፉልሃም ጋር በጂቴክ ስታዲየም ጨዋታውን ያከናውናል። ምሽት 11 ሰዓት ላይ ባሳለፍነው ሳምንት አርሰናል ያሸነፈው በርንማውዝ ከሜዳ ውጭ ተጉዞ በሴንት ጄምስ ፓርክ ከኒውካስትል ጋር ይገናኛል። በተመሳሳይ ሰዓት ባሳለፍነው ሳምንት በሮዝ ደርቢ ያሸነፈው ሊድስ ዩናይትድ በሜዳው በኤላንድ ሮድ ከወልቭስ ጋር ይገናኛል። 30 ነጥብ ይዞ ከወራጅ ቀጠና ለመውጣት እየጣረ የሚገኘው ቶትናም በአዲሱ አሰልጣኝ ሮቤርቶ ዚ-ደርቢ የቀድሞ ቡድናቸውን ብራይተን ጋር ጨዋታውን ያደርጋል። የመጀመሪያው በሜዳቸው ድል ያስመዘገቡ ተብሎ ይጠበቃል። ጨዋታው ምሽት 1 ሰዓት ተኩል ላይ ይጀምራል። በአውሮፓ መድረክ ተሳትፎ ያላቸውን ተስፋ ለማለምለም የሚፋለሙት ቼልሲ እና ማንቸስተር ዩናይትድ እርስ በርስ በስታንፎርድ ብሪጅ ምሽት 4 ሰዓት ላይ ይጫወታሉ። አብርሾ ሰላም ነው? እንዴት ነው አለን። እስቲ ስለ ቼልሲ እና ማንቸስተር ዩናይትድ ዛሬ የሚያደርጉት መርሃ ግብር እናንሳና ሁለቱ ቡድኖች በዚህ ውድድር ዓመት ወጥ የሆነ አቋም እያሳዩ አይደለም እና ባሳለፍነው ሳምንት ደግሞ በሮዝ ደርቢ በታሪክ ተቀናቃኙ ሊድስ ዩናይትድ መሸነፋቸው ትልቅ ቁጭትን ፈጥሮባቸዋል እና ለማንቸስተር ዩናይትድ ማለት ነው። የአውሮፓ መድረክ ተሳትፎ ለማለምለም ዛሬ በስታንፎርድ ብሪጅ ላይ ማሸነፍ ይጠበቅባቸዋል። በአንጻሩ ቼልሲ በሲቲ በደረሰባቸው 3-0 ሽንፈት ለመካስ እና ወደ ድል ለመመለስ ይጫወታሉ እና በዚህ ጨዋታ ላይ ማንቸስተር የመልሶ ማጥቃት ላይ እና የተመሰረተ ጨዋታን ሊመርጥ ይችላል እና ሆኖ የተከላካይ ክፍላቸው ለሊድስ የተሰጠው አይነት ክፍተት በቼልሲ የፊት መስመር ተጫዋቾች ዘንድ ትልቅ ዋጋ ሊያስከፍላቸው ይችላል እና ቼልሲም በሜዳው እንደመሆኑም በሜዳው እንደመጫወቱ ኳሱን ተቆጣጥሮ ለመጫወት ይሞክራል። ነገር ግን ባሳለፍነው ሳምንት ደግሞ ከሲቲ ጋር በነበረው ጨዋታ የታየው ክፍተት አጠቃቀም ችግር አሁንም በቼልሲ ቤት ትልቅ ስጋት ሆኖ ቀጥሏል እና ሁለቱ ቡድኖች ባለፈው ሳምንት በደረሰባቸው ሽንፈት ለመካስ ስለሚጫወቱ ጨዋታው በከፍተኛ ፍጥጫና ጥንቃቄ የታጀበ ይሆናል ተብሎ ይጠበቃል እና ስለዚህ ጨዋታ ምን ትላለህ? እሺ አኒሶ፣ በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ የቀሩት 6 ሳምንቶች ብቻ ናቸው እና በዚህኛውም ሳምንት 33ኛ ሳምንት ላይ የሚደረጉ ብዙ የአውሮፓ መድረክን ለማግኘት ከሚደረጉ ፉክክር ውስጥ አንዱ የሆነው ቼልሲ ከማንቸስተር ዩናይትድ የሚያደርጉት ጨዋታ ይሆናል። ሌላው ላለመውረድ የሚጫወተው ቶተናምም ከብራይተን ጋር የሚያደርገው ጨዋታ በደንብ ተጠባቂ ያደርገዋል። በተለይ ለቶተናም ማለት ነው። በአዲሱ አሰልጣኛቸው ሮቤርቶ ዲ-ዘርቢ አማካይነት እየተመሩ ሁለተኛ ጨዋታቸውን ያደርጋሉ። የመጀመሪያውን ጨዋታ ከሜዳ ውጭ ተጉዞ መሸነፋቸው አይዘነጋም። አሁን በሜዳቸው ምናልባትም ጨዋታውን ለማሸነፍ ቅድመ ግምት ቢሰጣቸውም ነገር ግን ብራይተን በጣም ቀላል ተጋጣሚ አይሆንም እና ላለመውረድ የሚያደርጉት ፍልሚያ በደንብ ይጠበቃል እና ወደ ማንቸስተርና ወደ ቼልሲ ጨዋታ እንለፍና ማንቸስተርና ቼልሲ የሚያደርጉት ጨዋታ ምሽት 4 ሰዓት ሲል ይደረጋል። ይሄም ጨዋታ በጣም ተጠባቂ ያደርገዋል። ተጠባቂም የሚያደርገው የአውሮፓ መድረክን ለማግኘት በማንቸስተር ዩናይትድ በኩል 55 ነጥብ ይዞ 3ኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድም በደንብ ከማይክል ካሪክ ጋር በደንብ አሪፍ ጉዞን እያደረጉ ይገኛሉ። በጊዜያዊ አሰልጣኝነትም ቢሆን ማለት ነው እና ምርጥ ፎርም ላይ ባይሆንም ወጥ ባይሆንም ፎርማቸው የተሻለ ማንቸስተር ዩናይትድን እያስመለከተን ይገኛል ማይክል ካሪክ። በቼልሲ በኩል ደግሞ በጣም እየወረደ ያለ ቡድን ይመስላል። በጣም እየተቸገረ ያለ ቡድን ነው በፕሪሚየር ሊጉ ማለት ነው። ካለፈው 3 ጨዋታዎች ምንም አይነት ጎሎችን ስኮር ማድረግ አልቻለም። በኒውካስትል 1-0 መሸነፉ፣ በኤቨርተን 3-0፣ ባሳለፍነው ሳምንት ደግሞ በማንቸስተር ሲቲ 3-0 ከጨዋታ ብልጫ ጋር እንደተሸነፈ አይዘነጋም። ማንቸስተር ዩናይትድ በአንጻሩ በባለፈው ሳምንት በሊድስ ዩናይትድ 2-1 መሸነፉ አይዘነጋም በሜዳው። አሁን ቼልሲ ምናልባት ይህንን ጨዋታ በደንብ ዶሚኔት አድርጎ ለማሸነፍ እና ያለውን የአውሮፓ መድረክ ለማግኘት ማለት ነው በደንብ ጠንክሮ ይጫወታል ተብሎ ይጠበቃል። ምናልባት በቼልሲ በኩል ኤንዞ ፈርናንዴዝ አለመኖር፣ በደንብ የቻሎባም ጉዳት ለቼልሲ በጣም ክፍተትን ይፈጥራል። እንደ ሪስ ጄምስ ያለም ተጫዋች
ጉዳት ላይ ይገኛል ማለት ነው እና የዲሲፕሊን ጉዳይ ነው። የኤንዞ ፈርናንዴዝ በዲሲፕሊን ጉዳይ ከጨዋታ ውጪ ተደርጓል ማለት ነው። በባለፈውም በሲቲም ጨዋታ ከጨዋታ ውጪ መደረጉ አይዘነጋም። በማንቸስተር በኩል ደግሞ በባለፈው ሳምንት ከሊድስ ዩናይትድ ጋር በነበረው ጨዋታ የሊሳንድሮ ማርቲኔዝ ቀይ ካርድ በዛሬውም ጨዋታ ላይ በጣም ኢፌክት ይፈጥራል። እሱንም የእሱን ግልጋሎት የማያገኙ ይሆናል ማለት ነው። በሌላ በኩል የሌኒ ይሮ መጎዳት በጣም ከባድ ውስጥ እንዲገቡ ያደርጓቸዋል ማለት ነው። ምናልባት የአይደን ሄቨን መኖር ሌላው ይህንን ቦታ ለመሸፈን በደንብ በሱ አማካኝነት ሊጠቀሙ ይችላሉ። ነገር ግን የእሱ ኢፌክት ደግሞ በጣም ከፍተኛ ነው። ያው ከጨዋታ የእድሜ መብሰል ጉዳይም ስላለ ማለት ነው። ያንንም በደንብ ክፍተት ይኖረዋል ተብሎ ይጠበቃል። በሁለቱም ቡድኖች መካከል በተወሰነ መልኩ ክፍተት ይኖራል። ነገር ግን በቼልሲ በኩል እንደ ቲም በጣም እየወረደ ያለ ቡድን ይመስላል። ምናልባት የዛሬውን ጨዋታ ለማሸነፍ እና ወደ ዊኒንግ ሜንታሊቲ ለመመለስ ማለት ነው። እንደነገርኩ በሶስት ጨዋታ ማለት ምንም አይነት ጎል ለማስቆጠር እንደ አንድ ቲም በጣም ከባድ ነው የሚሆነው ማለት ነው። ይሄ ከሶስት ጨዋታ በሶስቱም በክሊንሺት መሸነፍ ማለት ይሄ ከባድ ነው እና ይሄንንም ወደ ዊኒንግ ሜንታሊቲ ለመመለስ እንደ አድቫንቴጅም ይጠቀሙበታል ተብሎ ይጠበቃል ማንቸስተርን ማለት ነው። እና የነጥብ ልዩነቱንም ከላይ ካሉት ስድስተኛ ላይ ነው የሚገኘው። የአውሮፓ መድረክ ለማግኘት ደግሞ ከፍተኛ ውጥረት ውስጥ ነው ያለው። አርሰናል እንዳነሳ ነው በአርሰናል ልክ የስፖርቲንግ ሊዝበን ባሸነፈበት ሰዓት 5 ቡድኖች ከእንግሊዝ 5 ቡድኖች ስለሚገቡ በቻምፒየንስ ሊጉ ማለት ነው እና 5ኛ ሆኖ እንኳን ለማጠናቀቅ አሁን ለቼልሲ ከባድ እየሆነ መጥቷል። ሊቨርፑልም ነጥቡን ከፍ በማድረጉ ማለት ነው እና የሊቨርፑል ወደ 52 ነጥብ መኖሩ ሌላው ደግሞ አስቶን ቪላ 55 አለ። ማንቸስተር ዩናይትድም በዛው ልክ 55 ነጥብ ይዘው ይገኛሉ ማለት ነው። ቼልሲም ወደ እነሱ ለመጠጋት ግዴታ ይሄን ጨዋታ የማሸነፍ አማራጭ ውስጥ ገብቷል ማለት ነው። ከታች ካሉትም እንደ ኤቨርተን ያለ ቡድን አለ፣ እንደ ብሬንትፎርድ ያለ ቡድን አለ። እነሱ የሚያሸንፉ ከሆነ ቼልሲ በዛሬው ጨዋታ ነጥብ የሚጥል ከሆነ በጣም ከባድ ውስጥ ይገባል ማለት ነው። ወደ ዩሮፓ ሊግም ለመግባት በጣም አጣብቂኝ ውስጥ የመግባት ቻንሱ ከፍተኛ ይሆናል ማለት ነው። ይህንንም ጨዋታ ግዴታ የማሸነፍ አማራጭ ውስጥ ነው ያለው ማለት ነው። በማንቸስተር ዩናይትድ በኩል ስንመለከት የአውሮፓ መድረጉን በሚገባ ለማረጋገጥ የቀሩ ጨዋታዎች ወደ 6 ናቸው። ከዛሬ ውጭ 5 ጨዋታዎች ስለሚቀሩ ማለት ነው እና በዚህኛው ሳምንት ከሚደረጉ ጨዋታዎች ውስጥ የማንቸስተር እና የቼልሲ ለአውሮፓ መድረክ ለማግኘት በጣም ከፍተኛ ፍጥጫ የሚያደርጉበት ሳምንት መሆኑ ለማንቸስተር ዩናይትድ ደግሞ ከሜዳ ውጭ ማድረጉ ይሄን ጨዋታ ምናልባትም የሚያሸንፍ ከሆነ የአውሮፓ መድረክን ለማግኘት ከፍተኛ ተገማች ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ በቀሪዎቹ ከሊቨርፑልም ጋር እርስ በርስ ግንኙነት መኖሩ ምናልባት ለማንቸስተር ይህንን ጨዋታ ማሸነፍ ግዴታ ይሆናል እና ከሜዳ ውጭም ተጉዞ ከሰንደርላንድ ጋር ማድረጉ ሌላው ከሜዳ ውጭ ከብራይተን ጋር ያደርጋል። እኚህም ጨዋታዎቹ እንደ ቀላል የሚታዩ አይደሉም እና እነኚህም ጨዋታዎች ከብሬንትፎርድ ጋር የሚያደርጋቸው የቀሩት ጨዋታዎች ናቸው እና እነኚህ ጨዋታዎችም ከባድ ከመሆናቸው አኳያ እንደዚህ አይነት ትልልቅ ጌሞችን የእርስ በርስ ግንኙነቶችን ማሸነፍ እንደ 3 ነጥብ ብቻ ሳይሆን እንደ 6 ነጥብ ተቆጥሮ ስለሚቆጠር ማለት ነው። ምክንያቱም መግባት የሚፈልግ ቼልሲን በደንብ ያወርደዋል ራሱን ከፍ የማድረግ ማለት ነው ስለሆነ ማለት ነው። የተጋጣሚን 3 ነጥብ ማሳጣት እና የራስን 3 ነጥብ ማግኘት ትልቅ አድቫንቴጅ ስለሚኖረው ማለት ነው እና ይህንንም እንደ ትልቅ አድቫንቴጅ ይጠቀሙታል ተብሎ ይጠበቃል። ነገር ግን በማንቸስተር በኩል በጣም በመከላከሉ ረገድ የሊሳንድሮ ማርቲኔዝ አለመኖር፣ ሌኒሮም በዛው ልክ መጎዳቱ ለማንቸስተር ትልቅ የቤት ስራ ይሆንባቸዋል ተብሎ ይጠበቃል። ማይክል ካሪክ ይህንን በምን አይነት መልኩ ይወጣል እሱን እንመለከታለን። ሌላው በማንቸስተር በኩልም በቼልሲ በኩልም በተመሳሳይ መልኩ የምንመለከተው አታኪንጉ በጣም ምርጥ መሆኑን
ከወገብ በላይ ያለው የማንቸስተርም የቼልሲም ቡድን በተመሳሳይ መልኩ በጣም ምርጥ እና የተዋጣላቸው መሆናቸው ነው። ነገር ግን በቼልሲ በኩል እንዳነሳ ነው 3 ተከታታይ የፕሪሚየር ሊግ ጨዋታዎችን ምንም አይነት ጎል አለማስቆጠሩ ብቻ ሳይሆን ነገር ግን እንደ ኔቶ ያለ በጣም ጥራት ያለው የመስመር ተጫዋች መሆኑ ጆ ፔድሮም ያለ በጣም ለአታኪንጉ ሞር የተሻለ መሆኑ ለማንቸስተር ዩናይትድ ደግሞ የዲፌንስ መሳሳት በጣም የቤት ስራ ይሆንባቸዋል ተብሎ ይጠበቃል። እንደ ኮል ፓልመር በማንቸስተር በኩልም ስንመለከት የፕሪሚየር ሊጉ የአሁኑ ምርጡ የመሃል ሜዳ የአሲስቱም በጣም ምርጥ የሆነለት እና የአሲስት ሪኮርዱንም ለመስበር በጣም ከጫፍ የደረሰው ብሩኖ ፈርናንዴዝን ይዞ የሚገኘው ማንቸስተር ዩናይትድ በደንብ ለአታኪንጉ በጣም ሞር የተሻለ ሻርፕ የሆኑ እንደ ሙቤሞ እንደ ኩኛ ያሉ ተጫዋቾች በጣም ጥራት ካላቸው የአታኪንግ መስመር ማለት ነው። እና ቼልሲም በሚገባ እንደ ቻሎባ ሪስ ጄምስ አለመኖር ምናልባት ከባድ የቤት ስራ ይሆናል። በዲፌንሶቹ በኩል በጣም በመሳሳቱ ምክንያት ሁለቱም ቡድኖች ችግር ይገጥማቸዋል ተብሎ ይጠበቃል። ማንቸስተር ዩናይትድ ብዙ ጊዜ እንዳነሳ ነው ሚድፊልደሩ በጣም ችግር ያለበት ሚድፊልደር ነው ብለን አንስተናል እና በባለፈውም ሳምንት የኮቢ ማይኑ አለመኖር ማንቸስተር ዩናይትድን በምን አይነት መልኩ ሲጎዳ እንደነበር ተመልክተናል። በተለይ ቦል ፖዚሽኑ ላይ በጣም እየተቸገረ ሲመጣ በማኑኤል ኡጋርቴ አማካኝነት ኳሱን ኮንትሮል ለማድረግ ቢሞክርም በጣም የተቸገረበት ነበር። እንደ ሊድስ ያለ በጣም ምርጥ በነበሩበት በእርግጥ ሊድስ ዩናይትድም በጣም ምርጥ የነበሩበት ጨዋታ ነው ብዬ አስባለሁ። በጣም ወረው ሲጫወቱ ተመልክተናል። በጣም በሃይ ፕሬሲንግ ነበር ሲጫወቱ የነበሩት። ነገር ግን ማንቸስተር ዩናይትድ የኮቢ ማይኖን ግልጋሎት በደንብ ያጣ ይመስላል እና የኮቢ ማይኖን አለመኖር በዚህኛውም ጨዋታ ላይ በጣም ለማንቸስተር ዩናይትድ በጣም ሌላኛው የፈተና ይሆናል ተብሎ ይጠበቃል። ቦል ፖዚሽኑ በጣም ምርጥ ነበረ። ኮቢ ማይኖ በማይክል ካሪክ ስር ሁሉንም ጨዋታ ተጫውቷል ከባለፈው ሳምንት በቀር ማለት ነው በጉዳት ምክንያት። ዛሬም ከጨዋታው ውጪ መሆኑ ለማንቸስተር ዩናይትድ ትልቅ ችግር ነው ብዬ አስባለሁ። እና የኳሱን እንዴት በምን አይነት መልኩ ፕሮግረስ እንደሚያደርግ ተመልክተናል። በማንቸስተር ጨዋታም ከማንቸስተር ሲቲ ጋር ማንቹሪያል ደርቢ ላይ የተመለከትነው እና ከአርሰናል ጋር በነበረውም ጨዋታ በምን አይነት መልኩ እንዴት ኮንትሮል ሲያደርግ እንደነበረ በአጠቃላይ በኮቢ ማይኖ በነበረበት ጨዋታ ላይ ምርጥ ፐርፎርመንስ ሲያሳየን ነበር እና ያንን ግልጋሎት አሁን ማንቸስተር ዩናይትድ አያገኝም። እሱም ደግሞ ሌላ ችግር ነው። በሊድስ ዩናይትድም ያ ክፍተት በደንብ ሊድስ ዩናይትዶች እንዴት እንደተጠቀሙ የተመለከትነው ከመሆኑም አኳያ በደንብ ዛሬም ቼልሲ ያንን ክፍተት በሚገባ ይጠቀማል ተብሎ ይጠበቃል እና የሁለቱ ጨዋታ በጣም አጓጊ እና ምርጥ ጨዋታ ይሆናል ብዬ አስባለሁ። ዲፌንሱ በእርግጥ በሁለቱም በኩል እንዳነሳ ነው ስስ መሆኑ የሁለቱም ቡድኖች ደግሞ የአታኪንግ ሰርዳቸው በጣም ምርጥ መሆኑ ይሄም ጨዋታ በደንብ ብዙ ጎሎች እንዲኖሩት የሚያደርግ ይመስለኛል እና በጣም ምርጥ ጨዋታ ለአውሮፓ መድረክም ደግሞ ከፍተኛ እድልን የሚያስገኝ ነው። በተለይ ለቼልሲ ማለት ነው። ቼልሲ የሚያሸንፍ ከሆነ የአውሮፓ መድረክን ለማግኘት ቀጣይ ቤት ስራዎችንም መወጣት ይኖርበታል። በደንብ ያንንም የሚያሳይ ይሆናል። ሌላው ማንቸስተር ዩናይትድ ግን የሚያሸንፍ ከሆነ ከስድስተኛ ላይ ከሚገኘው ቼልሲ አሁን በ7 ነጥብ ይርቃል። የሚያሸንፍ ከሆነ በ10 ነጥብ ነው የሚርቀው። ያ ደግሞ ቼልሲ ቀጣይ ጌሞችን እንኳን ቢያሸንፍ ማንቸስተር ዩናይትድ በራሱ በአንድ ጨዋታ በሁለት ጨዋታ የአውሮፓ መድረኩን ሊያረጋግጥ ይችላል። አምስተኛው ሆኖ የሚጨርስበትን መንገድ ማለት ነው። ይሄም ለማንቸስተር የቤት ስራውን በሚገባ የሚሰራ ከሆነ ቀጣይ የቤት ስራውን ያቀልለታል ማለት ነው። ይሄም በአውሮፓ እንትን ውስጥ ለመቆየት ማንቸስተር ዩናይትድ በጣም አሪፍ አድቫንቴጅ ነው ብዬ አስባለሁ። ይሄንንም ጨዋታ ቼልሲ በዚህ መልኩ በወረደበት ታይም መሆኑ ማንቸስተር ዩናይትድም አቋሙን ቢያንስ እየዋዠቀ መሆኑ ሁለቱም ቡድኖች በምርጥ ፎርም ላይ ባይሆኑም ሁለቱም በተመሳሳይ መልኩ ፎርማቸው የወረደ መሆኑ
ጨዋታውንም ተጠባቂ ያደርገዋል ማለት ነው። የዛሬውን ጨዋታ በደንብ ጠብቀዋለን። አሪፍ ጨዋታ እንመለከታለን ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።